ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ይበያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለሁ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በነገራችን ላይ የተለያዩ ስደት ላይ ሞቱ የተባሉ እህቶቻችን ግን ያልገባኝ ምክንያት እንግዲህ በቅርብ ጊዜያት በቅርብ ዓመታት በጣም ብዙ እህቶቻችን በዱባይ ላይም ሆነ በተለያዩ ሀገራት ላይ ሞቱ፣ ወደቁ፣ ተሰበሩ፣ ተጋጩ ሲባል ነው የምንሰማው እና ይሄ ነገር ግን እየተዋጠልን አይደለም። ምክንያቱም የእኛ ልጆች ተመርምረው ከኢትዮጵያ ተመርምረው ጤነኛ ሆኖ ነው የሚወጡት። በዚህ አጋጣሚ ደግሞ ወደ ሰው ሀገር ሲወጡ እውነት ነው የሚቀያየሩ ነገሮች ይኖራሉ። ግን ደግሞ ይህን ያህል ለህይወታቸውን የሚያሳጣ ነገር ምን አለ? የኔ ጥያቄ ማለት ነው። እና አብዛኛው ልጆች እንግዲህ የእኛ ልጆች ሲሞቱ ወደቁ፣ ተሰበሩ፣ ገቡ ወይ ደግሞ የሆነ ነገር ሆኖ ነው የምንባለው፣ ወይ በደም ተጨማለቁ ነው የምንባለው። እና ምክንያቱስ ምንድን ነው? ምክንያቱስ ምንድን ነው? ለምንድን ነው የእኛ ልጆች ያለ በምክንያት እየሞቱ? ያለ ምክንያት አይደለም የሚሞቱት፣ ራሳቸው ናቸው የሚሞቱት የምንባል። ለምንድን ነው ፍትህ የማያገኙት የእኛ ልጆች? ለምን? በነገራችን ላይ አንድ ማናቸውም እህታችን ሞቱ ሲባል ሞተች ወይ ሞተ ሲባል ምን ሆኖ ነው የሞተው? ምንም ሆኖ አይደለም የሞተው። በቃ በራሱ እንዴት ሰው በራሱ ጊዜ ይሞታል? ይሄ ሁላ ሴት እንዴት ነው በራሳቸው የሚሞቱት? እንዴት ነው ዝም ብሎ የሰው ልጅ የሚሞተው? እኔ በነገራችን ላይ የሆነ ነገር እየተደረገባቸው ነው፣ የሆነ ነገር እያጠጧቸው ነው፣ የሆነ እፈና እየተደረገባቸው ነው። በጣም ብዙ ነገር እየተደረጉ ነው እንጂ የሰው ልጅ ከመሬት ተነስተው ዛሬ ታይቶ ትናንት ሞቶ አደረ አይባልም። ይሄ ነገር እየተዋጠልን አይደለም። እህቶቼ እባካችሁን ራሳችሁን ጠብቁ። በተቻላችሁ አቅም ወደ ራሳችሁ የምታቀርቡ ሰዎችም ሆነ ጓደኞችም ሆነ ምንም ይሁን እየተጠነቀቃችሁ በጣም ለምታቀርቧቸው ሰዎች ወደ ህይወታችሁ ጥንቃቄ እያደረጋችሁ። በጣም ከባድ ብዙ ነገር እየተፈጠረ ነው አረብ ሀገር ላይ አሁን ላይ እና ምክንያቱም እኔ ምንም እያንዳንዱ እህቶቻችን ሞቱ ሲባል ምንም እየተዋጠልኝ አይደለም፣ ፍትህም እያገኙ አይደለም። በቃ ለምን እንደሞቱት ለምን እንደዛ እንደሆኑ ራሱ ምንም አይነት ማስረጃ እየወጣ አይደለም። ማስረጃ ሁሉ እየተሸሸገ ነው። አንዷ ዛሬ ላይ ሁለት ትላንትና ሞት አደረች። ምንና ሞት አደረች አናቅም። መዳም ቤት፣ እጃዛ ቤት፣ ምን ቤት እንዴ! ሰው እንዴት ያለ ምክንያት ዝም ብሎ ይሞታል? እኔ ለምን እንደዚህ እንደምላችሁ ታውቃላችሁ? እውነቴን ነው። በጣም እየገረመኝ ነው። ምክንያቱም የሰው ልጅ ተመርምረው ከኢትዮጵያ ጤነኛ ሆኖ ወጥተው እንዴት ነው 4 ወር 5 ወር ባልሞላበት ነገር ላይ ሞቱ የሚባለው? እኔ እውነቴን ነው የምላችሁ ቤተሰብ፣ እኔ ምንም እየተዋጠልኝ አይደለም። ይሄ ነገር ምንም እየተዋጠልኝ አይደለም። እንግዲህ በዚህን ጊዜያት ስንት እህቶቻችን አረብ ሀገር ላይ እየቀሩብን ነው። ወደቀች፣ ሞተች፣ ፈረጠች፣ ሞተች ነው። ግን ምንም አይነት ማስረጃ የላቸውም። በሰው እጅ እየተገደሉ ምንም አይነት እህቶቻችን በቃ ሀቃችሁ እየወጣላችሁ አይደለም። የሚያሳዝነው ነገር እውነቴን ነው የምላችሁ፣ የሌሎችን ሀገር አይታችሁ ከሆነ እኮ ሀቃቸው እኮ ፊት ለፊት ነው የሚወጣላቸው። አጥፍቶም ከሆነ አጠፉ፣ ተመቶም ከሆነ ተመቱ። የእኛ ኢትዮጵያኖች ግን ምንድን ነው? ቆይ እኔ እኮ እውነቴን ነው የምላችሁ በጣም እያዘንኩኝ ነው አንዳንዴ። ማን እውነት ኧረ በስመ አብ። እና እንግዲህ ከኢትዮጵያ ተመርምረው ጤነኛ ሆነው ወጥተው የሰው ልጅ እንዴት ነው 5 ወር 6 ወር ባልሞላ ጊዜ ውስጥ ሞተ፣ ተጋጨች፣ ወደቀች፣ ተጣላች በቃ እንደዚህ እንዴ! አረ እህቶቼ ራሳችሁ ላይ ንቁ። በቃ የምትቀርቡ ሰዎችን ሆነ የምትሰሩበትን ቦታ በደንብ እውነቴን ነው የምላችሁ ጥንቃቄ ራሳችሁን እየጠበቃችሁ በቃ ዝም ብላችሁ ሁሉንም ሰው አትቅረቡ። እንዴ እዚህ ጋር እኮ እየተገደለች ወድቃን የተገደለችው በቃ ታማ ነው፣ ስኳር በሽታ፣ አንጀት ምናምን ልብ ይዟት ነው ይባላል። እየወጣ ያሉ የሐኪም ማስረጃዎች እነኚህ ናቸው ይባላል። ፍትህ፣ እውነቴን ነው ለአረብ ሀገሮች ሴቶች ፍትህ ማግኘት አለባቸው። እንዴ በስንት ነገር ነው ተጎድቶ በስንት ነገር ተጨቁኖ ነው የሚኖሩት ብዙዎቹ እኮ። በጣም ይከብዳል ጋይስ። እውነት እኔ በጣም ነው ያዘንኩት። በዚህ ሳምንት ራሱ በተለይ ዱባይ ላይ ደግሞ እያለቁ ያሉ እህቶቻችን በጣም ብዙ ናቸው።
አዝኛለሁ። እውነቴን ነው የምላችሁ። ወር ሳይሞላ ከወር አንዷ ሞተች፣ ወር ሳይሞላ ከወር አንዷ ሞተች ነው የምንባለው እና ከባድ ነው። እኔ እውነት ቤተሰቦቻቸውስ ምን ይላሉ? መልስ አያገኙ። የልጆቻቸውን የሞተችበትን እንኳን አያውቁም። ሬሳው በስርዓት አይገባ። የኛ ኢትዮጵያኖች ግን መጨረሻ እኔ እንጃ። እውነቴን ነው የምላችሁ። እህቶቼ ራሳችሁን ጠብቁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።